በዚህች ሀገር ሕክምና ነፃ ነው። ትምህርት፣ ትራንስፖርትና ኢንተርኔት ሁሉም ነፃ ናቸው። አንዲት ሀገር ለዜጎቿና ለሕጋዊ ነዋሪዋ የምታቀርበውን ነፃ ጥቅማ ጥቅሞች ነው የምንነግሩት። ዓለማችን ላይ ብቸኛዋ ነፃ የህዝብ ዋይፋይ መገኛ ቦታዎች ያሏት ሀገር በመሆን ጊኒየስ ቡክ ላይ ተመዝግባለች። በመንግስት በተዘረጉ ከ30 ሺህ በላይ የኢንተርኔት ምሰሶዎች አማካኝነት በፓርኮችና በባቡር ጣቢያዎቿ ላይ ሳይቀር ማንኛውም ሰው ያለምንም ክፍያ ባለከፍተኛ ፍጥነት ኢንተርኔት በነፃ መጠቀም ይችላል። የሀገሬው ህዝብ ቢታመም እድሜ መርጦ ለሾመው መንግስት ይሁንና በነፃ ይታከማል። ማንኛውም መደበኛ የሥራ ውል የሌለው ዜጋም ሆነ ህጋዊ ነዋሪ በነፃ የሕክምና ምርመራ፣ የሆስፒታል አልጋ፣ የቀዶ ጥገናና መሰረታዊ መድኃኒቶችን በነፃ ማግኘት ይችላል። መደበኛ ተቀጣሪ የሆኑ ሰዎች ደግሞ የተሻለና ፈጣን የሕክምና አገልግሎት በየወሩ ከደሞዛቸው በጥቂቱ እየተቆረጠ ያገኛሉ። ዕድሜያቸው 65 እና ከዛ በላይ የሆኑ ዜጎች አርጅተዋልና ተብለው አይተውም። መኖሪያቸው እዚህ ይሁን እንጂ ሀገራቸው ወርሃዊ የገንዘብ ድጋፍ ታደርግላቸዋለች። ይህ የገንዘብ ድጋፍ ምንም አይነት የሥራ ጡረታ ለሌላቸው አረጋውያን ጭምር የሚሰጥ ሲሆን በየ2 ወሩ የተወሰነ ገንዘብ በዕድሜያቸው ምክንያት በባንክ አካውንታቸው በነፃ ይላክላቸዋል። ይሄኛውስ ትልቅ የመንግስት የምስራች ነው። በዋና ከተማዋና በሌሎች ትልልቅ ከተሞች ውስጥ የሚኖሩ የሚከተሉት የህብረተሰብ ክፍሎች ባቡርና አውቶቡሶችን በነፃ መጠቀም ይችላሉ። አንደኛ፣ ዕድሜዎት ከ60 ዓመት በላይ ከሆኑ እንኳን ደስ ያሉት። መታወቂያዎትን አሳይተው ቁጥር 1 ነፃ ተጠቃሚ መሆን ይችላሉ። አካል ጉዳተኛ ከሆኑ ትራንስፖርቱን በነፃ ይጠቀሙ። መቼስ ከ5 ዓመት በታች የሆኑ ሕፃናት እንኳን እዚህ በሌላውም ዓለም አይከፍሉም። ደግሞም ሌላ ምርቃት፣ ሕዝብ ባህልና ታሪኩን ሊያውቅ ግድ ነው። ታዲያ መንግስት ሆዬ ምን ያደረገ ይመስላችኋል? በየሳምንቱ እሁድ ዕለት በሀገሪቱ የሚገኙ ሁሉም የመንግስት ሙዚየሞች፣ ታሪካዊ ቦታዎችና የጥንት ስልጣኔ ፍርስራሾች የሚገኙባቸው ቦታዎች ለዜጎችና ህጋዊ ነዋሪዎች ሙሉ በሙሉ ነፃ እንዲሆኑ ፈቀደ። ወደዚች ሀገር እንኳን በደህና መጡ። ለብዙ ኢትዮጵያውያን ወደ አሜሪካ ለመግባት መተላለፊያ ድልድይ ናት። በዕድሜ ገፋ ያሉ ኢትዮጵያውያን የጥንት የጠዋትዋ ወዳጅ ሀገር ነው የሚሏት። እንደ አይን እንደ ጆሮ እንደ እግር እንደ እጅ ወዳጅ ማለት አብሮ የሚጓዝ ነው እንጂ አቦ ምን ያደርጋል የሚቆም ከደጅ ይላል ያገሬ ሰው። ዘመን የማይሽረው የወዳጅነትን ጥልቀት ሲገልጽ ነው። ጊዜው እንደ አውሮፓውያን አቆጣጠር 1935 ነበር። እናት ሀገር ኢትዮጵያን ክፉኛ ጨንቋታል። ፋሺስት የጣሊያን ጦር መዓቱን ይዞ በግፍ ኢትዮጵያን ዳግም ሊወር ጦር ዘምቷል። ሕግ ይዳኘኛል ያሉት ንጉሠ ነገሥቱ ሕግ ፊት ቀርበው በሕግ አምላክ ሊሉ ሊግ ኦፍ ኔሽን ደረሱ። ከገዳዩ ተመልካቹ ሲብስ የንጉሡ እየዬ በሊግ ኦፍ ኔሽን አባላት ዘንድ ባልሰማት አለፈ። በዚህ ቢያበቃማ ጥሩ ነበር። ይባስ ብሎም ንጉሡ የደረሰባቸውን ግፍ ሲያሰሙ የጣሊያን ጋዜጠኞችና አንዳንድ የድርጅቱ አባል ሀገራት ተወካዮች እየጮሁ እያፏጩ የአዳራሹን መብራት እያጠፉ ይዘባበቱባቸው ያዙ። monsieur le président, ጦርነቱ እንደተጀመረ በ1935 ሌሎች ደግሞ እንኳን ደግ ተደረጉ ብራቮ ጣሊያን ይሉ ነበር። ኢትዮጵያ የዚህ አይነቱ ዱብዳ ወርዶባት ሰኞና ሰኔ ሲገጥምባት እቺ የዛሬዋ መዳረሻችን ሀገር ባትደርስላት ኖሮ ምን ይውጣት ነበር? በመንግስታቱ ድርጅት ኢትዮጵያ ድምጿ እንዳይሰማ ተደርጎ ስትዋረድ አንድ ሰው ወደ መድረኩ መጡ። ዶክተር ኢስድሮፍ አቤላ ይባላሉ። በጄኔቫው ስብሰባ ላይ የኢትዮጵያን መበደል፣ የጣሊያንን ፋሽስታዊ ድርጊት በጠንካራ ቃላት ከንጉሱ እኩል ያወግዙ ጀመር። ዕድሜ ለሳቸውና ለተወሰኑ መሰል ሀገራት ዲፕሎማቶች ይሁንና ኢትዮጵያ ያንን ጊዜ አልፋ ነፃነቷን አስከበረች። ነፃነቷን ያገኘችው ኢትዮጵያ የተደረገላትን ግን አልረሳችም። በነፍስ ውጪ ጊዜ ውለታ ለዋሉላት ሰውዬ ሀገር በፈረንጆቹ 1949 በክፉም በደጉም ከጎንሽ ልሆን ስትል ዓለምን ባስቀና ፍቅር በንጉሱ እየተመራች ዲፕሎማሲያዊ ግንኙነቷን በይፋ ጀመረች። ያም አልበቃም። ሁለቱም ሀገራት ፍቅራቸው ሲጦፍ
አንዳቸው በአንዳቸው ዋና ከተማ ላይ በስማቸው ሰፈር መሰረቱ። እንቆቅልሽ ብለናል። ምን አውቅልህ አይሉም። እቺ ሀገር ማናት? ብዙ እንዳያስቡ ሀገር ከመስጠቱት በፊት ፍንጭ እንስጦት። ከሳር ቤት ቄራ፣ ከአፍሪካ ህብረት ለገሃር ቢሄዱ ያገኟታል። የዛሬዋ መዳረሻችን የዓለም ዋንጫን ካሰናዱ ሀገራት አንዷ የሆነችው ሜክሲኮ ናት። ውቅያኖስ ተሻግራ ያለች የክፉ ቀን የልብ ወዳጃችን ነች። ለመሆኑ ሜክሲኮ ማናት? ዛሬ ስንዞራት ነው የምንውለው። ኑሮዋ ምን ይመስላል? ፍቅራችንስ የት ደርሷል? ኢትዮጵያውያን ይኖሩባት ይሆን? ከሆነም የት ምን እየሰሩ እያለን እንጨዋወታለን። የከተሞቿን ውበትና ኗኗር እናያለን። ሜክሲኮ ኢትዮጵያውያንን ጨምሮ ብዙ የዓለም ስደተኞች ህልማችን ወደሚሏት አሜሪካ ለመግባት ከአጥር ጀርባ እየተማጸኑ የአሜሪካን ይሁንታ የሚጠብቁባት ሀገር ናት። ደግሞም ይሄም አለን። ዓለምን ያስደነገጠው በሜክሲኮ የሚከበረው ፌስቲቫል ዴይ ኦፍ ዘ ዴድ ይባላል። የሙታን ቀን ፌስቲቫል ማለት ነው። አብራችሁን ሁኑ።